Soresa serune, soresa serune, soresa serune, Gashanchwa bayrune, soresa serune, soresa serune, Angafa serune, soresa serune, Alabia nurune, soresa serune, soresa serune, soresa serune, soresa serune, Gashanchwa bayrune, soresa serune, soresa serune, Angafa serune, soresa serune, Alabia nurune, soresa serune. ሴራ የሐላባ ብሔረሰብ የማንነቱ መገለጫ ማሳያ ነው። ይህ ሴራ በዓል በየዓመቱ ከጥንት ጀምሮ እየተከበረ መምጣቱ የሚታወቅ እውነት ነው። ሴራን የማክበር ፋይዳው የተራራቁ ሰዎች የሚጠጋጉበትና የተለያዩ የሚገናኙበት፣ የተነፋፈቁ ናፍቆታቸውን የሚወጡበት፣ የተቸገረ የሚረዳበት፣ የተሰሩ መልካም ተሞክሮዎች ደግሞ የሚቀመሩበት በዓል ነው። ሴራ በአደባባይ የሚከበር የሐላባ ማንነት ማሳያ ትልቅ ደማቅና እንዲሁም ለዓለም የሚተርፉ ውስጡ ላይ በርካታ ትሩፋቶችን የያዘ በዓል ነው። የሐላባ የዘመን መለወጫ በዓልን ምክንያት በማድረግ የቋንቋ ባህል ሲምፖዚየም ይካሄዳል። በዚህ ሲምፖዚየም ላይ የተለያዩ ጥናታዊ ጽሁፎች በቋንቋ በታሪክና እንዲሁም በተለያዩ ጉዳዮች ላይ የብሔረሰቡን ማንነት ከፍ በሚያደርጉ ጉዳዮች ላይ ውይይት ይደረጋል። የቀረቡ ጥናታዊ ጽሁፎችን መነሻ በማድረግም የተለያዩ ምሁራን እንዲሁም የብሔረሰቡ ተወላጆችና ወዳጆች ሀሳብና አስተያየታቸውን ያክሉበታል። ሰላም ጤና ፍቅር በያላችሁበት አብዝቶ ይስጣችሁ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በዛሬው መሰናዷችን የሐላባ ብሔረሰብ ዘመን መለወጫ በዓል ምክንያት በማድረግ በዋዜማው ዕለት በሲምፖዚየም ፕሮግራም ላይ ተገኝተን አንድ መሰናዶ አሰናድተን እንካችሁ ብለናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ማተሾኔው ቢዘን ሾቴኔው ገጣይ በጭንጋራዮኔው በሾኔው ቀጣይ ሚልቆኔን ሴራቁሲ ኦራዮ ቢጣኔ ሐላባዩ መላባይ ጤሲ ሾፊጣኔ ሐላባዩ መላባይ ጤሲ ሾፊጣኔ። ሴራ ሲከበል በውስጡ በርካታ ኩነቶችን አቅፎ የያዘ ነው። ይህን ሴራ ማክበራችን ደግሞ የብሔረሰቡ ማንነት ማሳያ እንዲሁም ቋንቋው፣ ታሪኩ፣ ያኗኗር፣ ያመጋገብ በአጠቃላይ የዕለት ተዕለት እንቅስቃሴ ህይወቱ ምን እንደመስል ለዓለም የሚተርፉ ተምሳሌት የሚሆኑ ታሪኮችን በውስጡ አቅፎ የያዘ ነው። በዚህ በሲምፖዚየም መድረክ ላይ የመክፈቻ ንግግር ያደረጉት የሐላባ ዞን ምክር ቤት ዋና አፈጉባኤ አቶ መሐመድ አሚን ሀጅማይዲ የሐላባ ብሔረሰብ የዘመን መለወጫ ሴራ በዓል በትውልድ ቅብብሎሽ እዚህ የደረሰና በርካታ ኩነቶችን በውስጡ አቅፎ የያዘ እንደሆነ ተናግረዋል። የሐላባ ሴራ በዓል በውስጡ በርካታ ባህሎች፣ ስርዓትና ህግን ያቀፈ ለዘመናት ከትውልድ ወደ ትውልድ ሲሸጋገር የመጣ ባህላዊ ስርዓት ነው። ባህል ደግሞ የአንድ ማህበረሰብ የማንነት መገለጫ ነው። በነቀታ ስርዓት የሐላባ ብሔረሰብ ታዳጊዎች እና ልጆች ከባህላዊ የሴራ ህጉ ጋር ትውውቅ የሚያደርጉበት፣ በቀጣይ የህይወት ጉዟቸው ላይ የሚኖሩትን አኗኗር በተግባር የተደገፈ ስልጠና የሚወስዱበት እና የሚበቁበት፣ ከልጅነት ወደ ወጣትነት ለሚደረገው የሽግግር ሂደት ራሳቸውን ዝግጁ የሚያደርጉበት ወቅት ላይ የሚከበር ደማቅና ተናፋቂ በዓል ነው። የሐላባ ሴራ ባህላዊ የአስተዳደር ስርዓት የሐላባ ማህበረሰብ ለዘመናት ሲመራበትና ሲዳኝበት የመጣ አሁንም ድረስ ለህዝቡ ትልቅ እሴት የሆነና የተጣሉ የሚታረቁበት፣ የተበደሉ ፍትህ የሚያገኙበት፣ ያጠፉ የሚመከሩበትና አለፍ ሲልም የሚቀጡበት፣ የነፍስ ጉዳይ እንኳን ቢሆን በሰላምና በእርቅ የሚጨርሱበት ድንቅ እሴት የያዘ ባህል ነው። በዕለቱ የተለያዩ ጥናታዊ ጽሁፎች በምሁራን የቀረቡ ሲሆን የቀረቡ ጥናታዊ ጽሁፎችን መነሻ በማድረግ የተለያዩ የብሔረሰቡ ተወላጆች፣ ምሁራንና የሀገር ሽማግሌዎች ሀሳብ አስተያየታቸውን አጋርተዋል። ለቀጣዩ ትውልድ አንዳንዶቹ የምናውቃቸው አንዳንዶቹ ደግሞ የረሳናቸውን ነገር ጭምር ብቻም አይደለም ዛሬ አዲስም የሰማናቸው ብዙ ወርዶች ወይም ቃላቶች አሉ ማለት ነው። ከዚህ አኳያ እንግዲህ ሐላባ ከየት ወዴት የሚለውን ነገር እንዴት አድርገን መስራት፣ ቀጣይ ለትውልዱ እንዴት ማስተላለፍ እንደሚገባ ብዙ ነገሮችን ተምረንበታል ብዬ አስባለሁና ስለዚህ በጥሩ ሁኔታ ስላቀረባችሁ በጣም አመሰግናለሁ። ሁለተኛው የሲምፖዚየሙን ተሳታፊዎች በተመለከተ ነው። ስብጥሩ ማለት ነው። ስብጥሩ በጣም ጥሩ፣ ሁሉን ያሳተፈ ወጣቶችም፣ ህጻናትም፣ ሴቶችም፣ አባቶችም እንዲሁም
ከሌላ ደግሞ ጎረቤት ወይም ደግሞ ሀላባዊ ማንነት ጋር ተያይዞ ያሉ አጋሮቻችን ወይም ደግሞ የኛው ቤተሰቦች አሉ ማለት ነው። ከዚህ ጋር ተያይዞ እንዴት ኢንተግሬት የሚያደርጉ ነገሮችን በጋራ መነጋገርና መወያየት እንድንችል የተቻለበት አግባብ ጥሩ ነው ብዬ ወስጄ ወደፊት በደንብ ማየት አለብን ብዬ ማስበው ቅድም ዶክተር ኤፍሬም እንዳነሳው ከትምህርት ስርዓቱ ጋር ተያይዞ ያሉ ጉዳዮችን ነው። ቀደም ብሎ ተሰርቶ ቢሆን ዛሬ ሲምፖዚየማችንም ብቻም አይደለም የዞኑ መንግስት የስራ ቋንቋም ጭምር በዛ መሆን የሚችልበት እድል አለ ማለት ነው። ከዛ ጋር በምናይበት ሰዓት ቀጣዩ ትውልድ ነው አሁን ይሄን ሊያስቀጥል የሚችለው። ባህሉን ለማሳደግ በየደረጃ እየተሰሩ ያሉ ስራዎች ትልቅ ናቸው። በነገራችን ላይ በዚህ ቅርብ ጊዜ ወዲህ በለውጡ ማለት ይቻላል ሴራ ባህል ቅድም እንደተነሳው በበሽኖ ተጀመረ እንደዚህ ተጀመረ ምናምን እየተባለ የቆየው ከዚህ አልፎ ወጥቷል። ከሀላባ ወጥቶ በዓለም መድረኮች እየተከበረ ነው። ልክ እንደዚህ በየቦታ የሚከበሩ በዓላት ትንሽ ናቸው። በነገራችን ላይ እኛ ሀላባዎች አሁን በየቤታችን እናከብራለን። በየትምህርት ቤቱ ይከበራል። ቅድምም ስለተነሳ የትምህርት ሳምንት ተብሎ የሴራ ሳምንት ተብሎ ቢከበር ተብሎ የተባለው ይከበራል። በየትምህርት ቤቱ ይከበራል። ልክ እንደ ብሔር ብሔረሰቦቹ ይከበራል። እንዲህ እያለ ከዚህ ከዞን ወጥቶ ያው በክልል ማዕከሎች አዲስ አበባ ማዕከል ከሀገር ውጭም እየተከበረ መጥቶ ነው መጨረሻ ላይ ዞን ደረጃ እዚህ እየተጠቃለለ ያለውና ይህን ባህሉን ለማሳደግ የተሰራ ያሉ ስራዎች ጥሩ ናቸው ብሎ መውሰድ ይቻላል። ግን አገር በቀል እውቀቶች ላይ የተባለው ገና አልተነካም። ቅድም ፕሮፌሰር ሲያቀርብ የነበረው ገና የመጀመሪያ ጥናት ነው። በየጊዜ የጠናን ከሄድን ከዚህ በላይ ነገሮች ሊመጡ ይችላሉ። እኚህም ተጋግዘን ወደፊት ብናመጣቸው ሊሆን ይችላል። በነገራችን ላይ ነቀታ ከተባለ ነቀታ ውስጥ ራሱ እያንዳንዷ ቃል ኩነት እበንት መጽሐፍ ሊወጡ የሚችሉ ነገሮች አሉ። ከተዘረዘረ ከተመነዘረ እንደዚህ የተማሩ ሰዎችን መጥተው ከሰሩ አጋጣሚ ሆኖ ከዋቸሞ ዩኒቨርሲቲ ከወራቤ ዩኒቨርሲቲ ባለሙያዎች አሉ። እዚህ ሁሉም ዩኒቨርሲቲዎችም እድል ወስዶ ስራውን ቢሰሩልን እያንዳንዱ ነገር ጸሐፊያንም ካሉ መጽሐፍ ከቻሉ እያንዳንዷ ነገር መጽሐፍ የሚወጡ ነገሮች ናቸው። በነገራችን ላይ አንድ አባት ከዚህ አውጣን ብንጠይቃቸው ቅድም አባቶች እንዲሉ ሲሉ እንደነበረው አንዷን ነገር አንስተ አጨርሰው ዝርዝር ነገር ስላለው ማለት ነው። እና እነዚህ ሀገር በቀል እውቀቶች ላይ ቀጣይም በተባበረ ክንድ በተባበረ መንገድ ሁላችንም ከሰራን ጥሩ የሚባል ደረጃ መድረስ እንችላለን ነው። ሁለታችሁም ጥሩ አድርጋችሁ አቅርባችኋል። በጣም አመሰግናችኋለሁ። የሲምፖዚየሙ ዋና ዓላማ የሚመስለኝ ብዙ ሀሳቦች ተነስቶ ተዋይተው ከአቅራቢዎቹ በተጨማሪ ማለት ነው ከቤቱም ቀርቦ የምንደርስበት ድምዳሜ ለሚቀጥሉት 2 ዓመታት ሰርተን ውጤት ይዘን ለመምጣት ነው፣ ለማሻሻል ነው። የሀላባን ባህል በአጠቃላይ ሁሉንም አይነት ግኔቶች ባህላዊ፣ ኢኮኖሚያዊ፣ አስተዳደራዊ፣ ሌሎች ግኔቶችን በአጠቃላይ ወደ ተሻለ ደረጃ ከፍ ለማድረግ ነው። ስለዚህ ከዚህ አንጻር እኔ አሁንም ምናልባት ነቀታን ያቀረብከው ዶክተር ትመስለኛለህ። ነቀታ ላይ አንተም ባህልና ቱሪዝም መምሪያው የወረዳው ጽሕፈት ቤቶችም በትኩረት ወሪታ የሚባል የግርዘኞች ጨዋታና ኢልቴርና የሚባል የግርዘኞችን ጨዋታ ጭውውት ምልልሶችን ብትለቅሟቸው በሙሉ ዝም ብሎ ጊዜያዊ ጨዋታ አይደሉም። መልእክት አላቸው። ታሪክ ሁሉ ያሳየዋል። ጃለነባ ማርናም ለሙባራ ቶናም ለምለም ተካንዳም ለሙባራ ከንሶቶናም ታሪክ እኮ ነው። ሜዲትራኒያንና ቀይ ባህርን አቋርጠን ለመጣን የነገሩን እኮ ነው። ስለዚህ እንደዚህ አይነት ነገሮች መልእክቶች ያሉበት ከመሆኑ አንፃር በትክክል መለቀም አለባቸው።
ለመምህራን ብንነገር ተማሪዎችን ለቅማቸው አምጡ ብሎ በአንድ ሳምንት ውስጥ ለቅሞ ያመጣል። እነሱ መሰነድና መተንተን ያስፈልጋል የምለውን ለማስታወስ ፈልጌ ነው። ሌላ ቋንቋ ላይ ስነ ቃሎች በትኩረት መጠናትና መመርመር አለባቸው። አጫጭር አባባሎች አሉ በሁለት ቃላት የሚገለጹ ግን በጣም ግዙፍ መልእክት ያላቸው። እነኛ ነገሮች ለቀማው በተወሰነ መልኩ ተሞክሯል። አሁንም ምቅር ነገር አለ መተንተን አለባቸው የሚል ሀሳብ ስላለኝ ነው። ከዛ በመለስ እኔ ብዙ ሊቦት ወጣ አባና አሽው ከበር ሙንድን አበር አባት ወጣ ይባበር ታወታቸው ሚማ ሆጎ ሀላት እንዲሁ በቻው ኒ ስታዲየም ጃረሞ ለሙ ዘማኔ ከበቱ ዘማኔ ነው አካዲሚ ተደረገ አቂቻ አርጭ በቆ ወልቤቾን ከበሬ ቱና ለሙ ዘማኔ ቱና ሳሱ ዘማኔ ቱና ለማለ ዘማኔ ወርቶሩ ርቻቀ ማን ኡመቱ ስሚጭ በታነው ወልቀስ ስሚጭ በታይ ኩን ጃረም ከደረጃ ዲሎን ከስ ከበር ሙንደናሚያ ካን አስሹ ሐላቢ ሆሪ ከስ ሞተር ገለቴ አስተንታ ካለ ላሚኪ ኩን ይወጣታሉ አወንሳን ሾይባች ቤቹ ይለነው ወገቲያ አወንሰኑ ማን ተራጃ አወንሰጅ አሰበ ማውቃ ብሬ ዮይ አወንሳን ከሻን ቀበሌ ጭንቄሽ ዞነ ይደሩ ዮይ ካን ከደረጃኒ ልስ ዘማኒ ለሙ ዘማኒ ኮበይ አለም ደረጃ ላይ ከነሙ ነው ይለነው ማስተውለች ሳው ገለቴ አስሙስ ከዛ ስሙ ነው የሚቀቁል ኦንቱ ቢሊዮናን ያሳው ነው አሷ ብቻ በካን ጋሙስ አሰቡን ኩሳባታ አሳቢ ጋሙስ ወሎ አሳቢ ተሰሳያ ካን አስኑ የናሰው አንጋን ከነው ወጪ ቀላል ነው ካይተሪ ወሶ ተገን መቱ ዱዱቁ ወይ ማሊክቱ ሐላቢ አይ አቁን ኡስማን ወገኔ ሲካሳ አይ አድግን መቱጨሱ ፉላና ባይከ ፉል ዮዝ ባይከ ሐላቡ ሸራስ ነው ባደስ ካነ ይደሩ አይ መቱርቹ ሐላቢ ለንኪ በሩና ወኔ አኩለን ወኔ ብቻ ህርሚታን ሃማ ታላና ባይከ ለሊሽ ዋ ፕሮጀክት አሰብ ማረቃም ነው ከኔ በጣም ተሽወ ይየድን ኦሶ ተለክ ኢዳይ ባጊን ሶሚ ከይተሩ ኦሶት ቀባጡ ታደግሰኝ ወዱ አላቡ ጃሬዩ ሚያዳ ቤት ጃሮስ እንጂ ኢጃሪን ከተቦ ቤኮስ ኢጃራሞ አባዘማን ኢጃራ ሚንጋ ኒጫና ከተበናከት ሴሩ ፉሎ አየ መንግስቱ ሻሪ በሲያ አላቡ ወፍባች ወዱ ፉሎ ሴ ቦገኒት ወቅት የከና መተቶ ፉርቶ አለብቶታ ፉሎ እንጂ ሐላቢ ሴራ ሁለታራ ነው ሁለታራ ሐላቢ ሴሩ ኢጃራሞ ሚያል ማለት ጪቹ ላይ ከሽ ሀፍቱታ ያቦኩ ሴሪያል ቦሳንቾ ጤኛስ ማለሌማ ከነሉ ናደሞ ለቦሳት ለምሳሌ ታዲያ በቦሳት ሐላቢ በእንቶች ሐላቢ ሴራ ዊሽቶ ለኒቱ ኮማንነቱ ኢለት ቦኩሴ ማርት ዳዲ ሰቤቲቲ አይኖች ትቱ ወሉ አይኖች ታሰረ ወላብሴ አሰረ ሀብቱ ታሰረ መሰሰሪ ከሴት አሰይቱ የሲምፖዚየሙ ተሳታፊያን አክለውም ይህን የመሰለ በርካታ ትውፊቶችን በውስጡ አቅፎ ያዘውን ሴራ ለቀጣይ ትውልድ ለማሸጋገር በትምህርት መደገፍ እንዳለበትና ቋንቋውን የትምህርት ቋንቋ ብቻ ሳይሆን የሥራ ቋንቋ እንዲሆን በትኩረት መሰራት እንዳለበትም ሐሳባቸውን አክለው ገልጸዋል። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች ለዛሬው በሲምፖዚየም መድረክ ላይ ተገኝተን የሐላባ ብሔረሰብ የሐላባ የሴራ በዓል ባህላዊ ይዘቱን ጠብቆ ለተተኪው ትውልድ እንዲተላለፍ ከፍተኛ የትምህርት ተቋማት ጋር በቅንጅት እየተሰራ መሆኑን ተናግረዋል። የሐላባ የዘመን መለወጫ በዓል የመጠያየቅና የመተጋገዝ እሴት የሚጠናከርበት መሆኑን የገለጹት የውይይቱ ተሳታፊያን ይህን ለማስቀጠል መድረኩ ከፍተኛ ሚና ያለው እንደሆነም ገልጸዋል። ጥናቱ ላይ የቀረበው ጩኸት ባህላችን እየተበረዘ ነው የተባለው ጩኸት አለ ሰርግ ላይ የእያንዳንዱ ነገር ትርጉም አለው ተብሎ ጩኸቱ አይነት አለው ተብሏል። ለሆነ ጉዳት ደርሶብን ወይ ለሆነ ነገር ብለን ለእያንዳንዱ ነገር ትርጉም አለው ተብሎ ተነስቷል። ግን እነዛ እየተበረዙ እየመጣ ነው። አሁን በሰርግ ላይ ጩኸት የተባለው ነገር ትክክለኛ ነገር ስለሆነ ይሄን ነገር ሁላችንም ወስተን ብንሄድ
የቀበሌ አመራሮች፣ የወረዳ አመራሮች፣ ሽማግሌዎች፣ ሃይማኖት አባቶች ስላለን ይሄ ከምንም ውጭ ስለሆነ እነዚህ ላይ በጋራ ብንሰራ መንግስት ጣልቃ መግባት አለበት የተባለውን መንግስትም እንደ መንግስት ወስደን እንሰራለን። እነዚህ ነገሮች መስተካከል አለባቸው የተባሉትን ወስደን የምንሰራበት ነው የሚሆነው። ከሌሎች ጋር ያለን ግንኙነት ሰላማዊ ግንኙነት ከጎረቤቶች ጋር የተባሉ ነገሮች ቀጣይ የውስጣችን ራሱ የመጀመሪያ የነካን ስለሆነ ቀጣይ ደግሞ የውስጣችን ሲስተካከል ወደ ጎረቤት እያሰፋን ስለምንሄድ እንደዚህ እየሰፋ ይሄዳል ብዬ ወስዳለሁ። በዚህ መንገድ አንድነታችንን እያጠናከርን ከጎረቤት ጋር ከተለያዩ አካባቢ ካሉ የብሔረሰቡ ተወላጆች ጋር ቅድም ሲነሳ እንደነበሩ ሲዳማ ጋር ከቀቤና ጋር ከሀዲያ ጋር ከሌሎችም ጋር ያሉትን ነገሮች ቀጣይ ከዚህ በበለጠ መንገድ እያጠናከርን እንሄዳለን የሚል ተስፋ አለኝ። ቦክሰ ማርት መጡ ቦክሰ ዛይቶ ቱርካንቲ ኢለሰ ቱርካንታ በሪያ ኤቦ ሆጎ ኢቻች ለገንታ ለጋንቲከ ለኪያ ሴራ የሰኖ ቃተማርታ የሴ ቶጋባ ከሴረሱ ሚየ ለጋንቶቢ ሐላብሰ ቀጠር ፎት ኢቺ ከሲከሽ ሁለቺ ኤቤ ኢለሙሲው ቤሰውስ ሴራስ ጃር ሐላብሰ ጃራኖ ሴራስ ወለኤነው መሰናውኒ ተኩኒ መንገሱ ቶርኮባን ኢሊሰሮ ጋውኩሲ መሰራውኒቲ አሰኖ አላው ጃሮ ሴራን መሰራው ቱርካቢያ ኢሊቶች መሰራው አንጉለ ለምሳሌ ከበርኩ ወቶ ዳጋ ይጥሩ ኢራም መሲሴንባ መሰራው ሚሬሩ መሰራው ቢቦ ሚያለባት ኢሎ ኢኮርቾ አዘጋጃጅ መሰራው ኢሊቱ ዮ ሀላባ ቲቪ ከመጣ በኋላ የሀላብኛ ቋንቋ ላይ እዚህ ሀላባ ውስጥ ላሉ ብቻ ሳይሆን ከሀላባ ውጭ ላሉ ልጆች ትልቅ አስተዋጽኦ እያደረገ ነው። ሜቢ ኢምፓክቱን አሁን ላናየው እንችላለን፣ የመጣውን ውጤት አሁን ላናየው እንችላለን። ስለዚህ እሱንም በተመለከተ በሀላብሳ ቋንቋ በቴሌቪዥን ወይም ደግሞ በሚዲያው አውታር ውስጥ እየተካሄደ ያለበትን ርቀት በደንብ አጠናክረን የምንሄድበት ፓርት ላይ እሱን የህዝብ ሚዲያ እንዲሆን ማድረግ ነው። የህዝብ ሚዲያ እንዲሆን ማድረግ ሲባል ደግሞ ህዝቡ ባለቤት እንዲሆን ማድረግ ነው፣ ተከታዩ እንዲሆን ማድረግ ነው። በባለቤትነት ቋንቋውን፣ ባህሉን ለሌላው ማስተላለፍ፣ ለትውልዱ ማስተላለፍ የሚችልበትን አውድ በደንብ ፈጥሮ መሄድ ያስፈልጋልና ስለዚህ እሱ ላይም በደንብ መስራት ያስፈልጋል። ከዛ ውጪ ከአጠቃላይ ከግብርና ስርዓቱም ጋር ከባህሉም ጋር ከውገቴም ከነቀታም ጋር ተያይዞ የተነሱ ጉዳዮች አሉ። ውገቴ በጣም ሳይንስ ነው፣ ጥበብ ነው። እሱ ላይ በጣም የሀገር ሽማግሌዎችም የውገቴ ዳኞችም በደንብ መስራት አለባቸው። ይህንን የዞኑ ኮሚኒኬሽንም የዞኑ ባህል ቱሪዝምም እዛ ላይ በደንብ አግዞ መስራት መቻል አለበት። ውገቴን አቶ አሁን ውገቴን ለመፍጠር መከራቸውን ሲያዩ ሳይ ለካ እጅ ላይ ያለ ወርቅ እንደ መዳብ ይቆጠራል። እኛ ከትውልድ ወደ ትውልድ ይዘን ያስተላለፍ ነው ለሀላባ ህዝብ ማንነት፣ ለሀላባ ህዝብ እምነት ብቻም አይደለም ለመንግስት ስርዓት ራሱ ትልቅ አስተዋጽኦ ያለው ነው። ሰርግ ጋር የተነሱ ነገሮች በጣም አሳሳቢ ነው። በሀላባ ደረጃ በአሁኑ ሰዓት ሰርግና ጩኸት ብሎ ፕሮፌሰር ያቀረበው እንዲሁ በቀላል የምታለም እንትን ይባል አይደለም። በባህል ውገቴ ብዙ ጊዜ ውሳኔ ተላልፏል። ለቦኪዳኛ ብዙ ጊዜ መልዕክት ተላልፏል፣ ሊፈጸም አልቻለም። ስለዚህ መንግስት እጁን መክተት አለበት። ለቀበሌ አስተዳደር ኃላፊነት መሰጠት አለበት። በማን ቀበሌ ነው ሰርግ ሲደረግ ጩኸት የነበረው የሚል በመንግስት እሱ ቦታ ላይ በደንብ እጁን ቢከትና ከባህል አስተዳዳሪዎች ጋራ በቅንጅት የሚሰራበት ሁኔታ ብጠናና በመታች የሚል ነገር ነው። ከስንደቶ ውጤቶች አንድ መረሳት የሌለበት የቤት ማወቅ አለበት። ፕሮፌሰር ሁሉንም ነገር ጠቅሷቸዋል። ግን ግርዘኞች ጠዋት ወጥተው ማታ ስለሚገቡ ህፃናት ስለሆኑ ምግብ ይዘው ነው የሚሄዱት። በምንድን ነው ይዘው የሚሄዱት? ኢፍቴት የሚባል በስንደቶ የሚሰራ ቆሎ፣ ጥሮሾ፣ መቲጉንቹት፣ መቱፊንታ አጴ መሬኖ ኢፍቴ የኖት ዮታ ፈቀደ ቤተው ቤት ያለ ሰቃቂ ሶሾሚ ይሰታ አይቴንታ ቀኔታ ጡማ ጉዳኔ ሌላው
ምናልባት አሁን በመንግስት በኩል እንትን ብል የምለው ሌላ ደግሞ አሁን የተረሳው ቅድም አንዳንድ ገጠመኞችን ጥሩ አንስታቸዋል። አንዳንድ እንትኖችን ጥሩ ሴቶች ወተት እያለቡ ላምቷ ጭን ውስጥ እያሉ እንግዳ ወይም ተላላፊ ከመጣ ያንን ወተት ጠጥቶ እንጂ አያልፍም ነበር። አንዴም ሁለቴም ፉት ላይ ምርቃቱ ይፈለጋል። ይሄ ባህል ጭራሽ እየጠፋ ያለ ነው። ስለዚህ በረካውንም ስለሚቆጣ ይሄ ነገር በደንብ እንትን ብል ጥሩ ነው የምንለው። ስለዚህ ከዛ ጋር በተያያዘ በደንብ አድርጎ ፕሮሞት ማድረግና የግንኙነት አግባባቸውን ማጠናከር ፕላስ ወገቴ የሚያስቀምጣቸውን ህጎች፣ ውሳኔዎች ደግሞ አክብሮ መፈጸም የሚችል ወጣት መፍጠር ላይ ደግሞ በደንብ ስራ ይፈልጋል። ስለዚህ እሱንም በደንብ ማየትና ማስፋት ያሉ ተግዳሮቶችን ቅድም ጥናት ፋይንዲንጉ ላይ ያሉ ውጤቶችንም ጭምር ወስዶ ወደ ስራ ማስገባት የሚቻልበት እድል ላይ በደንብ ጠንከር ብሎ መሄድ ይኖርበታል ብዬ አስባለሁ። ከዛ ውጭ እህቴ ነቢሃም ስታነሳልኝ ነበረ የሀላባ አመጋገብ የምግብ ዝግጅት ስርዓቱ ኦልሬዲ በነሱ ተቋም የቱሪዝም ማሰልጠኛ ተቋም አለ። እዛ ላይ በጥናት ላይ ተመስርቶ የሜኑ አካል እንዲሆን ወይም የኢትዮጵያ ውስጥ የምግብ ስርዓት ዝግጅት ማኑዋል የሚዘጋጅ ሊስት አለ። እዛ ሊስት ውስጥ ገብቶ መመዝገብ የሚችልበት እድል አለ ማለት ነው። እኛ ቀደም ብሎ በነበረው ደቡብ ክልል ውስጥ ቅድም ኤልያስ ሲያነሳ እንደነበረው አብዛኞቹን የአመጋገብ ስርዓታቸው አንድ አይነት ነው። የኛ ግን ይለያል። የኛ ከቆጮ ጋር የተሳሰረ አይደለም። ከበቆሎ ቂጣ ጋር የተሳሰረ ከበቆሎ ብዙ አይነት የምግብ ስርዓቶች አሉት። የኛ ከአይብ ስርዓቱ ጋር የተያያዘ ነው። ስለዚህ ከዛ ጋር በተያያዘ ለየት የሚያደርገው ፓርት አለ ማለት ነው። አብዛኞቹን የደቡብ ክልሎች ቆጮ በተለያየ መንገድ አንዱ ጋር ተካነው ይሆናል። እንሰት ማለት አንዱ ጋር ተካነው ይሆናል፣ አንዱ ጋር በቂጣ መልክ ይቀርባል፣ አንዱ ጋር ወላይታ ጋር ሲል እንደዚህ የተለያዩ አንድ የሚያደርጋቸው። የኛ ግን በዚህ መንገድ አይደለም። ስለዚህ ይሄ የምግብ ሜኑ ውስጥ መግባት የሚችልበት እድል ስላለ በዛ ልክ በደንብ ማየትና እነዚህ ነገሮች ሬጂስተር የሚደረጉበት መንገድ ላይ የጥናት አካል ሆኖ እንዲሄድ ዞኑ እነዚህ ነገሮች ወስዶ ቢሰራ ጥሩ ነው ብዬ አስባለሁ። ውጭቃንቺ ዞ ነምራ ውጭቃንቺ ለማን ውጭታ ደብቁ ሲሰሩ ዘይት ሲሰሩ ብዬ ሴፉሽ ውጭ ወስባ የወስባይስ ደቦታል እጆሲ የነቁ ሚሻላ ነው ሚሻል መቶ ጋይሲ በሰኒች ከለታ ቦኮ የለው ወላዲሳን ቦኪ ዳጂ ባመረ ነው ቦኮ አባ አበሮሲ አዚያዲ አበሮሲ አዲ ፉሎች ቦኪ ባገ ነው ህኩሴሩ ፉሎ ጡርከማኖት ቤቱ ዴቤናኒ ሆጉ ቀራናኒ መገኑ አዳቢ አሴሲ ሆጉት ኢለሞ ጀመር ሆርቶ ቆሌ ያ ሆጉታስ ሐላባኒ ወደልቺ ሱማን ጋባሎ ደቡሲ ውቲሰሩ ቢያ ባሊ ቀዩር ሸዛ ይኩን ሐላቢያ ዘይወያ እኔ ተለምኩ ደስታ በጣም ጡማሞከሩ ነገር ግን ካኒ መንገሲ ውጤቲው መሰሮ ይደጉ እንደ መሰሮ ሊጥርቆመ መተኦስ ከበይታይ ካነ ጥርቆማኖ ዮሴላ ቦይ ጎርደጋም በሚያንቱ መንግስቱ ሾመለ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች ለዛሬው የሀላባ ቋንቋ ባህል ሲምፖዚየም መድረክ ላይ ተገኝተን ያሰናዳነው መሰናዶ የተከታተላችሁትን ይመስል ነበር። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያው የአዲስ ሀጅ ተማም ጋር በጋራ በመሆን ነበር። ሰላም ከሚሾን ነገልች ከንጋገ ሰውናጂ ሉሰነ ሻሺው ቅል ባራኔው አስናጂ አሁንማ ሚጋዮ አፓቃም አንጋታ በሬት ከሽ ብነ ከበሪ ዊላንጋታ በሬት ከሽ ብነ ከበሪ ዊላንጋታ ሎኔ